ከዚህ ጉባኤ መካከል በጭካኔ ያስነሳቸው ሰዎች አሉ። በጭካኔ በወንጌል ጭካኔ በቅባት ጭካኔ እግዚአብሔር ሲቀሰቅሳችሁ ነው። እግዚአብሔር በምንድን ነው የሚደሰተው ካልከኝ እያገለገልክ ሸዝቡ ጭብጨባ አይደለም እግዚአብሔር የሚያስደስተው። እግዚአብሔርን የሚያስደስተው የጀመርከው ሩጫ የጀመርሽው ሩጫ የወንጌል ሩጫ ወደ ግብ ሲደርስ ነው። እግዚአብሔር አሁን እኔ ይህንን ቃል እያገለገልኩኝ 100% ዘግቶ ሰረኔ ያጨበጭብ ወገኖች። እግዚአብሔር አሴት የሚያደርገው ወንጌልን በድል ሳጠናቀቅ ነው። ብዙ ጊዜ የሯጭ አሰልጣኞች ታውቃላችሁ፣ ሩጫ ሯጮች ሲሮጡ አሰልጣኙ የሚደሰተው ሯጯ ተነስታ ስትሮጥ አይደለም። ሯጯ ተነስታ ስትሮጥ አሰልጣኙ አይደሰትም። ለምን መሰለም አይደሰተው? ልትሸነፍ ትችላለች፣ ወደኋላ ልቀር ትችላለች። አንደኛ ቦታስ ግን ይደሰታል። እግዚአብሔርን መጽሐፍ ቅዱስ ከሩጫ ጋር የሚያይዘው እያገለገሉ ባክ ያደረጉ ሰዎች አሉ። እግዚአብሔር ያዘነባቸው ሰዎች አሉ። እና ዲማስ ከመጽሐፍ ቅዱስ ማየት ትችላለች። ነገር ግን እግዚአብሔርን አሴት የሚያስደርገው ወንጌልን በድል ማጠናቀቅ ነው። መንገዳችሁ በድል ይጠናቀቅ። አሜን። መንገዳችሁ በድል ይጠናቀቅ። አሜን። በኢየሱስም በድል ይጠናቀቅ። አሜን። አጠገብ ያለው ሰው በድል ታጠናቀቀ ነው።